ነቢዩላህ ዒሳ ዓለይሂ ሰላም እንኳን ለሌላ ሽማግሌ ለመሆን አይደለም የወለደችኝ እናቴ መርየም ብትጠይቀኝ እንኳን በዚህ ጉዳይ አያገባኝም፣ ነፍሲ ነፍሲ ራሴን ማስመለጥ ብቻ ነው ብሎ ነቢዩላህ ዒሳ ዓለይሂ ሰላም የሚናገሩበት ቀን ነው የሚመጣው። ፈኢዛ ጃአት ሷኸቱ በኩፍር ሐያቱን ያሳለፈ በሽርክ ሐያቱን ያሳለፈ የዲንና የሱና ጠላት ሆኖ ያሳለፈ ለዱንያ ግምትና ትኩረት ሲሰጥ ለአኼራ ቸልተኛ የሆነ ከመስጊድ ርቆ ከዲኑ ከዳዕዋው ከሐቁ ርቆ ሌላ አህዋል ላይ የከረመ ሰው የውመል ቂያማ እንኳን የሰበሰበውና ያከማቸው ገንዘብ ሊያግዘው አይደለም፣ እጅግ ለፍቶ ያሳደጋቸው ልጆቹ የተንከባከባቸው ሚስቶቹና የወለዱት አባትና እናት እንኳን ቢሆን ሊያግዙት አይችሉም። ሊአን አላህ ዐዘ ወጀል የቁሉ ፈኢዛ ጃአት الصاخة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ሁሉም ከባድ የሆነ አህዋል የራሱ የሆነ አለበት። በጣም ከባድም ነገር ነው።